መብላት ብቻ ነው ማለት ነው። ታረጉና ምርጥ የጧት ቁርስ ነው። ምርጥ ኩስኩስ ያላ እንብላ። ወራህመቱላሂ ወበረካቱ። እንዴት አደራችሁ? ደህና ናችሁ? አይ ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንዴት ናችሁ? ደህና ናችሁ? ደህና አድራችኋላ? ዛሬ እንግዲህ ቁርስ ልንሰራ ነው። ቀደሟን ቁርስ በዚህ መልክ ማለትም ኩስኩስ በአትክልት ሰርቼ ነበረ። ዛሬ ደግሞ ኩስኩስ በእንቁላል ለሁለት ሰው ስለሆነ በትንሽ ነው የምሰራው። እናንተ መጨመር ትችላላችሁ። አንድ ጊዜ ገዛችሁት ኩስኩስ ለብዙ ነገር ይሆናል። ብዙ ጊዜ መጠቀም ትችላላችሁ። ትንሽ ነው የሚበቃው ስለሚበረክት 3 ማንኪያ 4 ማንኪያ ነው። ያውን በጣም ግን እንትን ይላል። ውሃ ውስጥ ሲዘፈዘፍ የናውን ምጥጥ አድርጎ በውሃው ልክ ነው የሚሞላው ማለት ነውና ይበረክታል። ስለሚበረክት ይጠቅማችኋል። ተጠቀሙት ማለት ነው። እኔ ሽንኩርቴን ከትፍ ያለሁኝ ነጭ ሽንኩርት አለኝ። ቅመማ ቅመሞች ጨምራለሁኝ ማለት ነው። ያው እንግዲህ እንደምታዩት ነው። ወደ ስራው ሽንኩርታችን እየጠበስን ነው ማለት ነው። ቀጣይ እንግዲህ ኩስኩስ ይገባል ማለት ነው። በብዙ አይነት መስራት ይቻላል ብዬ ነው የምገምተው። አረብ ሀገር ግን ለበስቡሳ ብቻ ነው የሚጠቀሙት። እዚህ ደግሞ በብዙ አይነት ይሰራል። ቀላ እስኪል መጥበስ ነው ሽንኩርቱ። ቀላ ሲል ጣዕም ይኖረዋል ለማንኛውም አይነት ምግብ። እንደዚህ ከቀላ በኋላ እንጨምራለን። ትንሽ ወደ ብራውን መሆን አለበት ማለት ነው። ሽንኩርቱ ብራውን ከለር ቢሆን ቆንጆ ነው። እዚህ ጋር ቅመማ ቅመም የሰባት ቅመም ነው ማለት ነው። 7 ባህራት አረፍቱ هذا 7 ባህራት። ከዛን እርድ እናደርጋለን በትንሹ። እርድ በዚች መልኩ እናደርጋለን ማለት ነው። በዚህ መልኩ ማለት ነው። ትንሽ እንጨምርበት እርድ። ከዛን እንቁላሉን ነው የምናደርገው ማለት ነው። እንቁላሉን እናደርግና ደግሞ የምንጨምረው ይኖረናል። ጠብቁን ማለት ነው። እንቁላሉን እጨምራለሁ። እዚህ ብታረጊኝ ተኛል። እሺ ይሄውና 2 እንቁላል አድርገናል። በመቀጠል ነጭ ሽንኩርት እናደርጋለን ማለት ነው። እንቁላሉ ጋር ነጭ ሽንኩርት ካረግን በኋላ በደንብ እናማስለዋለን። ጨው እናደርጋለን። ጨው እናደርጋለን ማለት ነው። ከዛ በደንብ እናዋህደዋለን። እሺ በዚህ መልኩ አልቋል ማለት ነው። በጣም ነው የሚያምረው። ከለሩ ራሱ በጣም ነጭ አይደለም፣ ቢጫማ አይደለም። ወይ ወደ ምግብ በስተመጨረሻ እቺን ሚጥሚጣ አንዲት፣ እቺ ደግሞ ቃሪያ እንደዚህ እንጨምራታለን። አያምሩ? ማሻአላህ ተባረከ الرحمن። ሹፉ ሹ ሐሉ ማሻአላህ ነው። በቃ አሁን ወደ ምግብ ወደ መበላት ወደ መዋጥ ወደ መበላት አለበት ማለት ነው። ሹፉ ሐሉ ማሻአላህ ማሻአላህ አላህ። አሁን ቡና ትሉታላችሁ። ሻይ በጀበና ትወዳላችሁ? ሻይ በጀበና እያፈላን ነው። እስኪ ተመልከቱ። ለሁለት ሰዓት በቃም እቺ ማሻአላህ ማሻአላህ ማሻአላህ። እና ያው እንግዲህ የስራ ቦታ ነው ግዴታ መስሪያው ይገኝ እንጂ ምንም ችግር የለውም። በምንም ይሁን በምን ተሰርቶ ይበላል ይጠጣል ትላላችሁ። ሰምታችኋል።
መብላት ብቻ ነው ማለት ነው። ታረጉና ምርጥ የጧት ቁርስ ነው። ምርጥ ኩስኩስ። ያላ እንብላ እንብላ።